አርሲ ሽርካ ላይ የሆነ ያለው ነገር ከመንግስት አቅም በላይ ሆኖ ይመስላቸዋል ብዙ ሰዎች። ይሄ ኮምፕሊትሊ ውሸት ነው። ማለት መንግስት አስፈላጊ ሲሆን ሙሉ የአገሪቱን ትጥቅ ያለውን እንትን በ7 ቀን በ15 ቀን ይቆጣጠራል። አስፈላጊ ሲሆን መንግስት አስፈላጊ ሲሆን አማራ ክልል ከአርሲ ዞን ላይክ በ10% ማነው እጥፍ ትበልጣለች። ያንን ሁሉ ክልል በድሮን በሜካናይዝድ ክፍለ ጦር በምናምን ይቆጣጠራል። እነዚህ ሰዎች ያለምንም ከልካይ መጥተው ከተማ ገብተው የሚፈልጉትን ገድለው ገበሬዎችን እህል ዘርፈው አቃጥለው ምናምን ሲወጡ አይ የሚላቸው ሰው የለም። የአርሲ ዞን ኮማንድ ፖስት አለማወጅ፣ የወታደር ካምፕ እዛ አለማቋቋም፣ ከዛ በኋላ አስፈላጊውን እርምጃ እነዛ ሰዎች ላይ አለመውሰድ ታቅዶበት ኦርቶዶክሳውያን ከዛ አካባቢ እንዲጠፉ የሚሰራ ስራ ነው። መንግስት በዚህ ውስጥ እጁ ይኖርበት አይኖርበት ለህሊና ጥያቄውን እሰጣለሁ። ነገር ግን በእርግጠኝነት የምነግራችሁ መንግስት መቆጣጠር አቅቶት አይደለም። የተወደዳችሁ ወንድሞች ደጋግሜ እነግራችኋለሁ፣ ስለ ኢራንና አሜሪካ ጦርነት አልሰራም። ክሊር ይሁንላችሁ። ማለት በ10 ቪዲዮዎች መካከል አንድ ስለ አርሲና ስለ ምናምን የሰራችሁ ሰዎች እንደሰራችሁ አትቁጠሩት። ጩኸታችን በሙሉ መንግስትን መሞገት መሆን መቻል አለበት። አሁን ምርጫ አይደለ? መንግስትን ልንጠይቅ ይገባናል። እንዴት ነው የምንመርጥህ? እንደዚህ አይነት ግድያ እየፈቀድክ ሰላም የማስጠበቅ ምንም ፍላጎት ሳይኖር ሰዎች ሲሞቱ ምንም ሳይመስል መግለጫ እንኳን ሳትሰጥ፣ እንግዲህ እግዚአብሔር ያሳያችሁ። ሶማሌላንድ ላይ 3 ሰዎች ሞቱ ብሎ ሀዘን መግለጫ የሰጠ መንግስት 28 ሰዎች ሞተው ምንም መግለጫ አልሰጠም። የ2 ዓመት ልጅ ሞቷል። የ2 ዓመት ልጅ በሞተበት ሀገር ላይ የሀዘን መግለጫ የማይሰጥ መንግስት፣ ከዛ በኋላ ኮማንድ ፖስት አውጆ ሄዶ ክልሉን የማያረጋጋ መንግስት ወይም ደግሞ ህዝቡን የማያስታጥቅ መንግስት እኔ እንትኔ ማለት ፍላጎት አለው ብዬ አላምንም። በፍጹም። አሜሪካ ለምን አትቃጠልም? ዱባይ ለምን አትነድም? ይሄ የእንትኑ መሪ ለምን ከሞት አይነሳም? አልሰራም። ብልጽግና ምን እየሰራህ ነው? ስለ ኢህአፓ ለምን ትነግረናለህ? ኢህአፓ ነፍሰ ገዳይ ነው ምናምን ለምን ትለናለህ? ያንተን ነፍሰ ገዳዮች ለምን ዛሬ ዝም አልካቸው? አንተ ለምንድን ነው አርሲ ላይ ሽርካ ላይ 13-14 ጊዜ በተከታታይ ጥቃት ሲደርስ ምንም እርምጃ ለመውሰድ ፍላጎት የሌለ? እና የተወደዳችሁ እናንተ ተንጫጩ። ላይክ ምንም አንሰራ ሀዘናችን ባይዘወይ ዛሬ ራስ መኮንን ዩቲዩብ ላይ ሰራላችኋለሁ ብዬ ነበር። ያንን ፕሮግራም ሰርዣዋለሁ። ወገኔ አርሲ ሽርካ ላይ እየታረደ እኔ ስለ ታሪክ እያወራሁኝ አልደሰትም። አዎ አድዋ እንዘክረዋለን ወደፊት። አሁን ግን ለቅሶ ላይ ነን፣ ሀዘን ላይ ነን። የኢትዮጵያ መንግስት ዝም ብሏል። የሃይማኖት አባቶች ዝም ብለዋል። እኔ ደግሞ በጣም የገረመኝ መሰላችሁ አባ ሳሪዮስ የሀዘን መግለጫ ወጣ። የሀዘን መግለጫውን እኔ ይህንን አልናገርም ለኦርቶዶክሳውያን ክብር ስል ማለት ነው። በተያያዘ መግለጫ አይደለም የሚያስፈልገው። ኦርቶዶክስ ይህንን የመመከት አቅምም መብትም አላት። መንግስት ዝም ካለ እኔ የተወደዳችሁ አርሲ ሽርካ ሄደን አብረን ከወገኖቻችን ጋር እንሙት ካላችሁኝ ለመግደል ሳይሆን እዛ ሄጄ ለመሞት ዝግጁ ነኝ። ያስጠላል ማለት ይህን ዜና 8 ዓመት ሙሉ እየደጋገምን መስማታችን ያስጠላል። ከዛ በኋላ ስለ ኮሪደር ብቻ አውሩ መባላችን ያስጠላል። ስለዚህ መንግስት ምን እያደረክን የሚለውን በስነ ስርዓት መልሱልን። ፍትህ ለኢትዮጵያውያን በሙሉ።